ያረን በለው እየጠበቅ እያለ ነው እያለ ሲንቀሳቀስ ጭንቅላቱ ነው ማለት እንዳይነሳ ብቻ ሰርበት ዝም ብለህ ታርጌት አድርግ እንዳይነሳ እሰርበት አታኩስ አስሮ ዝም ብለህ ጠብቀው እየጠበቅ ማለት የት አለ ታዲያ ዝም ብለህ ታርጌት እየጠበቅ በለው ሶል አንጫጫው በለው ሩቅ አስፋልት ላይ ደርስ አስፋልት አባብ ያቻሉኑ እንዳያመልጥ ተጠጋታ የእሳት ባይቱ ልጅ ወረቦ አተበለው እየጠበቅ ማለት የት አለ ታዲያ አንድ እንዳይወጣ በለው ወይኔ ሸርሙጣ አንተ በዛ በኩል ለመቁረጥ ምናምን እንትን እያሉ አጥቃ ማጥቃት ጀምሮ ማለት ነው። እንደዚህ ተኝቶ እና አንድ ዙር በጎን በኩል አያስገባም። በጎን አይናት ይምሽጋት አይዲሲ ተጠቃለ እጅግ ይሰጣል። በዚህ ሰባን በለው የሸሩ ይሻምጣል ያሳምነው ልጅ ይሸርሙጣል መከላከያ እንደምታዩት ባዛሬው ዕለት እየተዝረከረከ ነው። ይችላል ያሳምነው ልጅ የት አለ በሉ አይዞህ ነበር ማርያም
ከሞተ በኋላ ተዋት። አንተ ጥይት አታበላሽ፣ ጥይት አታበላሽ። ህድድ ተጠጋ እንደ ሺህ አይዞን አይዞን ያንበሳ የማን ነው? የማን ነው? ምሽጉ ተይዟል። ይችላል ያሳምነው ልጅ ትችላለህ። ረከስክስ ምንም አታገኝም። እንደምትመለከቱት ማስታወሻ እንኳን ቢሆን እንደምትመለከቱት እያልከሰከሰ ወጥቷል። የሽንታም ልጅ ስማት አጠጋ ወይ ማን ነው? ስማታ 50 የታል እንደምትመለከቱት አድማ ብተና አዝረክርኮት የሄደው ቃል
በአቫድራ ተራራማ ቋጥኞች በፋግታ ሸንተረሮችና በጭሮ አስፓልት ስፋት ላይ እንደ አውሬ ጥርስ በተተከሉ የጠላት ምሽጎች በእያንዳንዱ ደፈጣዎች ላይ የተዘረጋው የሞት መረብ ተሰነጠቀ። እንዳሸዋ ግንብ ፈረሰ። ጠላት ተፍረከረከ። ራሱን ለታላላቅ ሀገራዊ ግዳጆች አዘጋጅቻለሁ እያለ የሚያወራው ራሱን የሀገር መከላከያ ሰራዊት እያለ በሙሉ ትዕቢት የሚጠራው ኃይል በእነዚህ ቀጫጭን ወጣቶች ጡንቻ መንገድ ላይ ተሰናክሎ ወድቋል። ደቀቀ። የጦር ቀንበሩ ተሰበረ። ከታቀዱ የሎጂስቲክ አቅም በተጨማሪ በምርኮ የተገኘው የሎጂስቲክ ሸክም ተሸካሚውን ሰራዊት ለከፍተኛ ሸክም ዳርጎታል። አሁን ከትከሻቸው ላይ ሁለት አይነት ሸክም አለ። አንደኛው የትግሉ ተስፋ፣ ሁለተኛው ደግሞ የድሉ ማስረጃ። ጠላት በርካታ የጦር መሳሪያዎችን ሰልጥነው ያደጉ የሰራዊት አባላትን አሰልፎ ነበር። በወታደራዊ ዕውቀት የበለጸገ ጭንቅላት ያላቸው ጀነራሎች እቅዱን ሰርተውት ነበር። የጠላት የጦር አባላት ጡንቻዎቻቸው በጉልበት የተሞሉ ነበሩ። የጦር መሳሪያዎቻቸውን በቂ ተተኳሽ ነበራቸው። ዙ-23፣ ዲሽቃ፣ ስናይፐር፣ መትረየስ፣ ሞርተር፣ ሁሉንም። ነገር ግን ዛሬ ለ3 ዓመታት ብቻ ራሳቸውን በሽምቅ ውጊያ ስልት ባቆዩ ወጣቶች ተሸንፈዋል። ፋኖቹ በምንም አይነት ወታደራዊ መመዘኛ ከጠላት አካላዊ ብልጫ አልነበራቸውም። እነሱ የያዙት ከባባድ የማይታዩ የጦር መሳሪያዎችን ነበር። እንደ ሰንሰለት ከትውልድ ወደ ትውልድ የሚተላለፍ ቅዱስ የጀግንነት እሳት። በልባቸው መሃል ላይ በህሊናቸው አድማስ ላይ እንደ ንጋት ጀንበር የሚያበራ እውነት፣ የማይጠፋ የፍትህ ራዕይ ነበራቸው። ይህ የማይታይ የጦር መሳሪያ መድፍና መትረጊስ የታጠቀን ጦር በምንሽር ሐቅም ብቻ እንደ ጭድ ሰብስቦ የሚያቃጥል ታላቅ ኃይል ነው። ምናልባትም በየትኛውም የጦር ጄኔራል የተሰላ የጦር ኦፕሬሽን ከነዚህ ወጣቶች የልብ ኃይል በታች ነው። ጠንካራ ምክንያት አላቸውና። የሚዋጉት ለምድር ወሰን ወይንም ለሚብለጨለጭ ወርቅ አይደለም። የሚዋጉት ለህልውናቸው ነው። እነ 100 አለቃ ማርቆስ፣ እነ 100 አለቃ ገረመው፣ እነ 50 አለቃ ካሳሁን፣ እነ 10 አለቃ አብርሃም፣ እነ እንደሻው፣ እነ 10 አለቃ ጌታቸው እና ሌሎችም አመራሮችና አባላት ይህንን ሲመለከቱ ልባቸው ሐሴትን አደረገ። ይሄ ሐሴት በልባቸው ውስጥ ከሚንቀለቀለው የደም ጥማት የተነሳ አይደለም። ደስታቸው የበቀል ጣዕም ሳይሆን ለመረጋገጥ የቀረበ የተስፋ ጣዕም ነው። ይህም የሆነው ልክ እንደ አባቶቻቸው እነርሱም ዘራቸውን የመጠበቁ ታሪካዊ ድርሻ በእነሱ ትከሻ ላይ ስለወደቀ ነው። የነገው ትውልድ በነጻነት እንዲራመድ በህዝባቸው የፊት መስመር ላይ ቆመው የማይጠፋ ብርሃን ሆነዋል። ይሄ ድል የአንድ የጦር ሜዳ ክስተት ብቻ አይደለም። የህዝቡ ህልውና በቀላሉ የማይሰበር መሆኑን የሚመሰክር ማህተም ነው። ልብ በሉ፣ ፋኖች ጦርነትን አይፈልጉም። ደም መፋሰስ ህልማቸው አይደለም። ህልማቸው ልጆች ያለ ፍርሃት የሚንጫጩበት፣ ገበሬ ያለ ጭንቀት የሚዘራበት፣ ሴት ልጅ ያለ ስጋት ወደ ትምህርት ቤት የምትሄድበትን ምድር ማየት ነው። እነርሱ የሚዋጉት ለራሳቸው ብቻ ሳይሆን ላልተወለዱ ህፃናት፣ ላልበቀሉ አበቦች፣ ላልተጻፉ ዘፈኖችም ጭምር ነው። ይሄ ዘጋቢ ፊልም ማብቂያው ላይ ሊደርስ ተቃርቧል። የእነሱ ታሪክ ግን አላበቃም። እያንዳንዷ ጎህ አዲስ የትግል ታሪክን፣ እያንዳንዷ ጨለማ አዲስ ተስፋን ትወልዳለች። ዘላለማዊ ክብር ለተሰውሰ